والله وبالله ملላችሁ አለ ሰክረናል والله ዱንያ አስክራናለች እሽቅድድም አስክሮናል ከለመነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን ለምንድነው የምንበሳጨው ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም ሚበላ የላቸውም ሚጠጣ የላቸውም ማረፊያ የላቸውም መጠለያ የላቸውም ሆስፒታል የላቸውም ግን ከዚህም ጋር والله አላያችሁም አልহামዱሊላህ ይህ አላህ ለኛ ያሻው ነው ደስተኛ ናቸው ለምን እንደሆነ ታውቃላችሁ አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው አሳመራቸው እኛ ዛሬ ያንን ኑር ነው ያጣነው ያ ብርሃን ነው በውስጣችን የጠፋው ያ ሲጠፋ ደግሞ ማለት ነው የሰው ልጅ Subhanallah ያለውን ጸጋ ይረሳና ወደ ኩፍር ይሄዳል አላህ ቀልባችንን በኢማን ይነውራት በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን ስለዚህ اخواني የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ወለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ ቁል አልহামዱሊላህ ወንድሞቻችን ካሁን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ اخواني الله سبحانه وتعالى ለኛ የሰጠን ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة اليان الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል الله ألم نجعل له عينين ولسانا وشفتين وهديناه النجدين ملاس ሰጠናችሁ አይን ሰጠናችሁ እነ ሲል الله سبحانه وتعالى ለኛ ትንሽ መስሎ ሊታየን ይችላል ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ اخواني والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው ክፈሉኝ ብሏል እንዴ 60 ዓመት 70 ዓመት ምንኖርበትን ጤና ክፈሉኝ ብሏል አላህ የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው 200 300 ሺህ አይደል ተኛ ተበለ የምትከፍለው ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحان الله ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም